ፊለክስ ላይ ያዘው ግባበት ዝጋበት ዳን ዝጋበት ኤፍሬም ነው ያዘው ጭራሽ ይዘው እንጂ የት ነው የምትሄዱት? ና ወረድ አንተ ና ሰሚኛለሽ ሩታ ዛሬ ፕሮግራም ነበረው ከእህቱ ጋር ገባሽ አይደለ? በመነጋገር አታምኝም አይደል ሩታ? ችግርሽ ግን ምንድነው? አንቺ በሰላም ሲነገርሽ አሰሚም በጸብም ሲሆን አሰሚም አንቺ ችግርሽ ልጆቹ ወዝናናት አይችሉም እንዴ? አንተ ሲጀመር ማለት ነው አንተ እንደዚህ ነው ምንድነው ወንድምሽ? ምን ይሆንሽ ከዚህ በላይ ምን አይሆን ግን እንደዚህ ተረጋጊ። ቆይ ሲጀመር ማን እንዳልጠኝ ከእህቱ ጋርና ማግኘት እንደሚፈልግ አታውቅምና ነው መንፈስ እንዳለበት ሰው ይዟችሁ መሮጥ ለምን አስፈልጋ? አይደንት ይኖራችሁ እሱ ቡዜ ማግኘት ፈልጉ እንደነበር ታውቃላችሁ። በራችሁ መጥፋት ያ ሁሉ ሻንጣ መያዝ ለምን አስፈልጋ? የት ነጋችሁ የምትሄዱት? ምን ያገባሽ? አይመለከትሽም። በረምራ የሚመለከተኝ የት ሚዘነው ምን አይመለከትሽም። ዝም አልኩኝ። እንደዚህ አንተ ለምን እንደገራተን የሚመለከተኝ ይመስላል? አንተ ምን አገባ እንዴ? እነሱ አያገባቸውም እንዴ? እነሱ መብት የላቸውም? ምን አገባ አንተ? አገባኛ ካላገባን ለምንድን ነው የምታስጨንቋቸው? ከየትም እኮ አይደለም የወጣው፣ ከሀገር ልንወጣ እኮ አይደለም፣ ከተማ ነው የቀየሩት። የራሳቸው ጊዜ ያስፈልጋቸዋል እንዴ። ደስተኛ ይሁኑ ልጁ ደስተኛ ይሁኑ። ደስተኛ ነው እኮ እንዴ። ህግ አካል ከሆነ የምትፈልጉት ችግር የለውም፣ በፈለጋችሁት እንሄዳለን። ዛሬ ግን ይሄ ልጅ ይመለሳታል እንጂ ከእናንተ ጋር አይሄድም። ሰላም ቤተሰቦቻችን እንዴት ናችሁ ያላችሁት? ዛሬ በጣም ተናደናል። ለምን እንደው ታውቃላችሁ? ትናንትና ያያችሁት ነገር ነበርና አብርሃምን እኛ የሆነ ቦታ ለመውሰድ አስበን ነበረ ከቡዜ ጋር። ቡዜም አለች፣ ዴቭም አለ፣ ሄርሜላም አለችና አንድ ቦታ ለመውሰድ አስበን ነበረ። ያኛውን ፕላን አድርገን እየተንቀሳቀስን ባለንበት ሰዓት ላይ እነሱ ምን ማድረግ ፈለጉ? አብርሃምን ይዘውት ከሀገር ሊወጡ እንደሆነ ሰማንና ስለዚህ ያለው አማራጭ ምንድነው? እዚህ ጋር ቆመን መንገድ መዝጋት አለብን። ወዴት እየሄዱ እንዳሉ ማጣራት ስላለብን እንግዲህ ሁላችንም ወተናል አይደለ? አዎ ያለነው ያው ሰፈር ነው፣ እነሱ አካባቢ ነው ያለነው እና እስከሚወጡ ድረስ እየጠበቅን ነው። ያው እኛ በውስጥ ሁሉንም ነገር በማስተካከል እየሞከርን ሳለ እነሱ ግን ቀድሞ ይሄንን ነገር በማወቃቸው ወይ ደግሞ እኛ አብርሽን እንደዚህ ሌላ ቦታ ይዘነው ልንሄድ በማሰባችን ምክንያት ይሄንን ስላወቁ ነው አሁን እንግዲህ ወደ ውጪ እሱን ይዘውት ለመሄድ እየተነሱ ያሉ እና በጣም የሚያናድድ ጉዳይ ነው። እኛ የወንድማችን ጤንነት እጅግ እያሳሰበን ሳለ እነሱ ግን አሁን በእንደዚህ አይነት መንገድ አሁንም ከኛ ለማሸሽ ነው። እንግዲያው በእርግጠኝነት ወደኛ እንዲቀርብ አልፈለጉም። እንግዲያው ወንድማችንም አንድ ጥፋተኛ ሆኖ ሩታም ጥፋተኛ ሆና ነገር ግን ወደኛ